ብዙ ሰዎችን መታበያቸው አሳታቸው፣ ብዙ ሰዎችንም የልቦናቸው ትዕቢት ጣላቸው። መጽሐፈ ሲራክ ምዕራፍ 3 ቁጥር 23 ላይ የተጻፈ ቃል ነው። የእኛ ሰዎች ትልቁ ችግራችን እንታበያለን። ለእናታችን ያደረግነው፣ ለአባታችን ያደረግነው፣ ለወንድማችን ያደረግነውን ነገር እያሰብን እንታበያለን። ጭራሽ ለቤተ ክርስቲያን ያደረግነውን ነገር እያሰብን እግዚአብሔር ፈቅዶልን ቤተ ክርስቲያን ብናሰራ፣ እግዚአብሔር ፈቅዶልን በቤቱ ብናገለግል እንታበያለን። ራሱ የእኛ መታበያችን ደግሞ ያስተናል። በጣም ትሁት ሰው መሆን አለብን፣ ሲበዛ ማለት ነው። ክብሩን ለእግዚአብሔር ነው መስጠት ያለብን፣ ሁሉንም ነገር ማለት ነው። ሲጀምር በእኛ አቅም የሆነ ነገር የለም። ግን እንደው አሰባስበን በተለይ በዚህ ጊዜ በዚህ በሶሻል ሚዲያ ምንታይ ሰዎች በጣም ነው የምናሳፍረው። በጣም እግዚአብሔር እያየ ነው። በነገራችን ላይ እነዛ ሰዎች ደግሞ ሲወድቁ ደግሞ እያየ ነው። ይወድቃሉ። ግን አንማርም። እኛ ደግሞ ሌሎች የተቀሮቻችን ደግሞ አንማርም። ብዙ ሰዎችን ደግሞ የልቦናቸው ትዕቢት ያለበት ወረ በስመ አብ። ትዕቢትማ እንደኛ እንደ ከሀበሻ በላይ ትዕቢት ያለበት ሰው እኔ እንጃ። በጣም ነው ትዕቢት ያለበት፣ በጣም ማለት ነው። የልቦናችን ትዕቢት ደግሞ ሲጥለን ደግሞ አሳይቶናል። በጣም ብዙ ሰዎች ማለት ነው። በጣም ብዙ ሰዎች ድሮ የላችሁ እንደዚህ አይነት ሰዎች ተደብቀው ነበር ያሉት። አሁን የሶሻል ሚዲያ መጣ፣ ገመናቸውን ሶሻል ሚዲያ ላይ ይዘው ይወጣሉ። ትዕቢታቸውን፣ መታበያቸውን ሶሻል ሚዲያ ላይ ይዘው ይወጣሉ። መደበቅ ሲበገባቸው እንዴ ቀኝ ሲሰጥ ግራ እጅ አይ ተብሎ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተናገረውን ነገር ረስተው እኔ እንደዚህ አድርጌ እኔ እኮ በዚህ አድርጌ ስንት ቤተ ክርስቲያን አቅንቼ ስንት እንደዚህ ያለ ማን አንተ በምን አቅም ቤትኛው አቅም ማን ሰጥተው? አንደኛው ደግሞ ወይ ስልጣን ሊወጣል የሆነ ወይ ባለስልጣን ሰው ያውቃል ወይ የሆነ ነገር በቃ ወይ ገብታ ሀብቱን ተማምኖ ሊሆን ይችላል ወይ ጤናውን ተማምኖ ኧረ እንደዚህ ምናምን እያለ ሲተብት ይወድቃል። እኛ አሁን እኔ በጣም የሚገርመኝና የሚደንቀኝ ነገር እኛ አንማርም፣ የተቀረነው ሰዎች አንማርም። ነገ በእኔ ላይ የሚደርስ አይመስለን። በሰዎች ቁስል ጭራሽ እኛም እንታበያለን። የሆነ ሰው አገልጋይ ከነበረ መታበዩ ከጣለው፣ የሆነ ሰው አገልጋይ ከነበረ ትዕቢቱ ጠልፎ ከጣለው፣ እኛ ድሮም እኮ ስንናገር ነበር እኮ ተው ስንለው አልሰማ ብለን እኛም ደግሞ እንታበያለን። ምንድን ነው ብለን መርምረን እንደ ወደ እግዚአብሔር ለመቅረብ ብለን ሲቀጥል እንደው ከቻለን ለዛ ሰው ጸሎት ማድረግ ሲገባ በሰው ቁስል ላይ፣ በተለይ በዚህ ጊዜ በሰው ቁስል ላይ ማለት ነው፣ በሰው ሐዘን ላይ ቢዝነስ የምንሰራ ሰዎች አለን። በሰው ቁስል፣ በሰው ሐዘን። ዛሬ አንድ ስቶሪ ሰማሁ በስላሴ ስም። ስለ እውነት ወደ ሚዲያ መውጣት የሌለበት ነገር ነው። ፊልም ነው የሚመስለው፣ ፊልም ማለት ነው። ይሄን ነገር እኔ ብናገረው ዛሬ ሰማሁትን ነገር ባወራው ለሌላው ሰው ኦኬ እንደዚህ ለካ ይቻል ነበር፣ ኦኬ ለካ እንደዚህ ነው ብሎ እንዲጠራጠርና ብዙ ነገር ውስጥ ሊገባ ይችላል ብዬ ነው ዝም ያልኩት። ጥሩ ስላልሆነ ማለት ነው። በሶሻል ሚዲያ መወራትም ካለበት መወራት ያለበት ጥሩ ነገር ብቻ ነው። በቃ ችግሮችም ካሉ ደግሞ ከችግሮቻችን እንዴት መውጣት እንዳለብን፣ ችግሮቻችን ምን እያመጡብን እንደሆነ ነው እንጂ ስለ ችግሩ እያወሩ ችግሩን ቢዝነስ አድርጎ መኖር አግባብ አይደለም። ነግበኔ ነው። ሰዎች ዛሬ ላናገባ እንችላለን። ትዳር እንደዚህ ሆነ፣ እንትና እንደዚህ ያደረገች፣ ተገልብጦ አርቲስት እንትና እንደዚህ ሆነች፣ ጠቅላይ ሚኒስትሩ በዚህ ወጥቶ የኢያፓው እንትኗ እንደዚህ ያደረገች ምናምን ብለን ያወራነው ነገር ነግበኔ ነው። ዛሬ እውቅና አትረፈንበት ሊሆን ይችላል። ዛሬ ገንዘብ ሰርተንበት ሊሆን ይችላል። ግን ነግበኔ ነው።
ሰዎች የተሳሳቱ ካሉ እንዴት አድርገን ነው ይሄ? በነገራችን ላይ ብልሃት የሚፈልግ ነው። ሰው አይሳሳትም ማለት አይደለም። ሰው ሲሳሳት ዝም ብለን እንይ ማለት አይደለም። እንዴት አድርጌ ነው ልመልሰው የምችለው ያንን ሰው? ያ ነው በእግዚአብሔር ዘንድ እንደው በረከትም ካሰጠ በረከት ልናገኝበት የምንችለው እንጂ የሰውየውን ኃጢአት፣ በደል፣ ክፋት፣ ጥላቻ እያወራን የትም አንደርስም፣ የትም አንደርስም። ግን በቃ የትዕቢት አለብን፣ እንታበያለን። በጣም ነው የምንታበየው። በጣም ከእኛ ውጭ እውቀት የለም። በቃ ከእኛ ውጭ አዋቂ የለም። ስለ ሃይማኖት እናውቃለን። የአንዳንዶቻችን እውቀትማ ሲያስገርም ሲያስደንቅ፣ በጣም ነው የሚያስደንቀው። ከጳጳሱ በላይ ነን ስለ ሃይማኖት። ስለ ፖለቲካ ከጠቅላይ ሚኒስትሩ በላይ ነን። ስለ ውትድርና ከኤታማዦር ሹሙ በላይ እውቀት አለን። ስለ ሕክምና ከዶክተሩ በላይ እውቀት አለን። ስለ ፓይለት ከፓይለቱ ስለ አውሮፕላን ከፓይለቱ በላይ እውቀት አለን። የአንዳንዶቻችን እውቀት በዚህ ዕድሜ እንዴት ከየት አምጥተውት ነው ልትሉ ትችላለች። ሲሰነትኑት ቁጭ ብለህ በዚህ ወጥቶ በዚህ እኮ እሱ እንደዚህ አድርጎ እኮ እንዲህ ቢያደርግ እኮ እንደዚህ። ኧረ አንታበይ። እግዚአብሔር ሰዎቹ ወደቁ በትዕቢታቸው። የእኛ መታበይ ደግሞ ምንድን ነው የሚሉት? የእነሱ ሀ የሚባል ኃጢአት ቢሆን የእኛ ደግሞ ለህ የሚባል ኃጢአት አለ። ኃጢአት በእግዚአብሔር ዘንድ እኩል ነው። እኩል እንደው ኃጢአትን ሊለያይ የሚችለው ንስሐ ነው። በንስሐ መመለስ ነው የሚያስፈልገው። እንደ ሀገርም የሚያስፈልገን ያ ነው እንጂ እዛ ሩቅ ሆነን እንደዚህ ወጥቶ በዚህ ገብቶ በዚህ አዋቂ መስሎ ለመታየት መሞከር፣ እመኑኝ የጊዜ ጉዳይ ነው እንጂ ራሱ መታበያችን ይጥለናል። የልቦናችን ትዕቢታችን ራሱ ጠልፎ ይጥለናል። ስለዚህ ሰዎች እንመለስ። እግዚአብሔር ይውላችሁ እንግዲህ የሚያጨለመው እሱ አይደለም፣ የሚያነገው እሱ አይደለም። እድሜ እየሰጠን እኮ ነው። ትላንት እኮ አለፈ፣ አሁን ዛሬ ላይ ነው፣ ነገ ደግሞ አለ። ስለዚህ እንመለስ እኮ አሁን እኮ አንድ እንደውም በነነዌ ጊዜ የነበረ ስቶሪ አለ አይደል? ሁላችንም የምናውቀው የነነዌ ሰዎች ቅዱስ ዮናስን እስቲ አንድ ሰው አምጣ ተታጣ። እንዴት አንድ ሰው ይታጣል? አሁን በዚህ ዘመን ክርስቶስ መጥቶ እንደው ሊምረን ፈልጎ አንድ ሰው ቢያጣ አያሳዝንም? አንድ ሰው ከ120 ሚሊዮን ከ130 ሚሊዮን ህዝብ አንድ ሰው ቢታጣ አናሳዝንም? እስቲ አንዱን ሰው ለመሆን እንሞክር። እኔ አንዱን ሰው ለመሆን እንሞክር። በየግሎቻችን እስቲ አንድ ሰው ለመሆን እንሞክር። ለአንድ ሰው ብሎ እግዚአብሔር ሀገርን ይምራል። እርግጥ ነው እኔ አሁን አንድ ሰው አለ አንድ ሰው የለም የሚለውን እኔ በእኔ እውቀት መዝኜ እንዴ እግዚአብሔርም አንድ ሰው ስላገኘ ነው እየማረን ያው ዕድሜ እየሰጠን ያለ ነው እንጂ እንደኛ በደል፣ እንደኛ ክፋት፣ እንደኛ ጥላቻ ቢሆን እንደው ባልነበርን። ዛሬ እንደውም ቀኑ መሽቶ ባልነጋ። ግን አሉ ስለኛ የሚማልዱ መታበይ የሌለባቸው በልቦናቸው ትዕቢት የሌለ ሁሌ እግዚአብሔርን መንግስት እየናፈቁ የሚኖሩ አባቶች አሉን። ይህን በድፍረት እናገራለሁ። አንዳንዶቻችን ግን ከነዛ አባቶች በላይ ሆነን ነው የምናወራው። በላይ ሆነን ምንም እኮ የመጣ ነው ነገር እኮ የለም። ምንም እኮ ጸጋ ፈውስ እንኳን የለንም እኮ። አስባችሁታል? ቅዱስ ዮሐንስና ቅዱስ ጴጥሮስ ወደዛ ምኩራብ እየገቡ ያገኙት የኔ ቢጤ ጠየቃቸው፣ ለመናቸው። ስለ እግዚአብሔር ስለ እዝጌር ብሎ ጠየቃቸው፣ ለመናቸው። ያለንን እንሰጣለን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተነስተህ ሂድ። እኛውን ምንድን ያለን ምንም እኮ የለንም እኮ ሰዎች፣ ምንም እኮ የለንም። ከእግዚአብሔር ቤት እኮ ርቀን እኮ ነው ያለነው፣ በጣም ሩቅ
ሩቅ። መጽሐፍ ቅዱስ ለማንበብ ጊዜ የለንም። ቤተ ክርስቲያን ለመሳለም ጊዜ የለንም። ለማስቀደስ ጊዜ የለንም። ኪዳን ለማድረስ ጊዜ የለንም። ስብከት ለመስማት ጊዜ የለንም። መዝሙር ለመስማት ጊዜ የለንም። ለመንፈሳዊ ነገር ምንም ጊዜ የለንም። እንደውም አንዳንድ ሰው ምንድነው በዚህ በሶሻል ሚዲያ በጣም እየገረመኛል። አሁን ደግሞ ለስጋዬ ደግሞ ስጋንና ነፍስን ማን ነው አንተ እንድትለይ ያደረገ? እግዚአብሔር አንድ አድርጎ አዋህዶ የፈጠረውን ነገር አንተ ማን ሆነ ነው የምትለየው? ማን አንተ? እንዴ እኔ እኮ ለስጋዬም እኮ እንትን ማለት አለ። ማን አንተ ስጋን የምትለየው ከነፍስ? እንደው አምሮብህ ስታይ ስጋ የተመቸው ይመስላል። ለስጋ የሚመቸው ጾም ነው በነገራችን ላይ ከመብላት ይልቅ። በጣም አብዝተን ስንበላ እኮ ቁንጣን ይዘናል እኮ። በጣም አብዝተን ስንጠጣ እኮ እንሰክራለን እኮ አይደለ? ስጋም አይፈልግም እኮ። እኛውን ለስጋ ያስፈልገናል ብለን የምናስበውን ነገር ስጋችንም አይፈልገውም። ኖረናል እኮ በኬሻ ላይ ተኝተን እኮ ኖረናል። ስንት ዓመት እኮ ኖረናል። በባዶ እግራችን እየሄድን እኮ ኖረናል እኮ። እኔ በበረባሶ ተምሬያለሁ። እግዚአብሔር ነው ብላችሁ በረባሶ አድርጌ ከዛ እንደምንም ተብሎ የአንበሳ ጫማ ከስክሷ ተገዛች። በሱ እኮ ተምረናል። ዛሬስ ይህ ለእግሬ አይመቸኝ ጫማ እንላለን። ለእግር የሚመቸው በረባሶ ነው። ንጹሕ ሕሊና ኖረው ለእግር የሚመቸው በባዶ እግር መሄድ ነው። በእግዚአብሔር ቤት ሆኖ ከእግዚአብሔር ርቀ ቶርሽን ለበስክ ምን አጌጥክ ምንም እኮ አይደለም እኮ። እኛ ይመስለናል እንጂ አቤት ዓለም እኮ እንዴት አድርጎ እንደሚጫወትብን እኮ፣ እንዴት አድርጎ ዓለም እንደሚጫወትብን። ስለዚህ ሰዎች እንማማር፣ እንመለስ። በትዕቢት አይደለም እኔ እንደዚህ እየተናገርኩ ያለሁት፣ እግዚአብሔር በሚያውቀው። በጣም ሩጫ አለ፣ ወዴት እየሮጥን እንደሆነ አናውቅም። መዳረሻም የለውም ሩጫው። 100 ሜትር አይደለም 200 ሜትር አይደለም ማራቶን አይደለም፣ እንሮጣለን ዝም ብለን ሩጫ ብቻ። ጠዋት ተነስቶ ሩጫ፣ ማታ ሩጫ። ስጋችንን ከነፍሳችን አንለያት። ለስጋ ነፍስ ያስፈልጋታል። እግዚአብሔር ፈቅዶ ደግሞ ወደ እግዚአብሔር ቤት እስክንሄድ ድረስ ደግሞ ለነፍሳችን ስጋችን ታስፈልጋለች። ስለዚህ የተዋሃደውን እግዚአብሔር ያዋሃደውን ነገር እኛ አንለየው። ይህማ ለስጋዬ እንደዚህ ማን አንተ ማን ነው ለየ ያደረገ? ስለዚህ ሰዎች ይበቃናል። እኔ ይበቃናል ነው የምለው። ራሳችንን እንጠይቅ፣ ወደ እግዚአብሔር ቤት እንመለስ። መልካም ጊዜ